ሰላም ጋይዞች እንዴት ናችሁ? በዛሬ ቪዲዮ ፕሪሚየር ፕሮ ላይ እንዴት አድርጋችሁ ጸዴ ግሎ እንደምትሰሩ አሳያችኋለሁ። ወደ ቪዲዮ እንግባ። ፕሪሚየር ፕሮን ከከፈታችሁት በኋላ ባክግራውንድ ይኖራችሁ። መጀመሪያ እኔ ብላክ ባክግራውንድ የተጠቀምኩት እና ቴክስታችሁ ማለት ነው ግሎ ኢፌክት የምታደርጉበት። እዚህ ጋር የምንጠቀመው ሁለት ኢፌክት ነው፣ ድሮፕ ሻዶ እና ቲንትን ማለት ነው። ድሮፕ ሻዶን ድራግ አድርጋችሁ ቴክስት ኬራችሁ ላይ ታስገቡታላችሁ። ከዛ ኢፌክትስ ኮንትሮል ላይ ሶፍትነሷን 50 እናደርጋታለን። ከዛ በኋላ ኦፓሲቲውን 5 እናደርጋለን። ከዛ በመጨረሻ ከለሩን ወደ ነጭ እንቀይረዋለን ማለት ሁሉም ነጭ እንዲሆን የሚፈለገው። ከዚህኛውን ዱፕሊኬት እናደርጋለን ስንቴ 5 ጊዜ ኮንትሮል ሲ ኮንትሮል ቪ ኮንትሮል ቪ ኮንትሮል ቪ ኮንትሮል ቪ 5 ማለት። ከዛ በኋላ ሁለተኛው ላይ እንሄድና 100 እናደርጋለን ሶፍትነሱ። ሶስተኛው ላይ እንሄድና 200 እናደርጋለን ሶፍትነሱ። አራተኛው ላይ እንሄድና 500 እናደርጋለን ሶፍትነሱ። እዚህ የመጨረሻውን ደግሞ 1000 እናደርጋለን። ይሄ ምንም ጀስት እንደምታዩት ከለሩ ዋይት ነው እና በመጨረሻ ምንድነው እናደርገው ከለሩን ኮንትሮል የምናደርግበት ኢፌክት ምንድነው? እሱም ቲንተን ቲንተን እናስገባዋለን ማለት ነው። ሌራችን ላይ መጨረሻ ላይ ይሄው ከለር ኮሌክሽን ላይ ያለችው ቲንተን እናስገባታለን። ከዛ ከለሩን ኮንትሮል እናደርገው በዚህ ነጯን አያችሁት? እሷን ሰሌክት አድርጋችሁ የምትፈልጉትን ከለር ምረጡ። እኔ ጀስት ያው ይሄን ከለር መርጫለሁ። እንደምታዩት አያችሁት ግሎ ይኖራል። ባክግራውንድ እንዲኖራችሁ የተፈለገው ያው ግሎ ኢፌክቱ ባክግራውንዱ ላይ ነው አፕላይ የሚያደርገው። ጀስት ባክግራውንድ ተጠቀሙ። ቪዲዮም ሊሆን ይችላል፣ ምንም ሊሆን ይችላል፣ ብቻ ከኋላ ትራንስፓረንት እንደ። ከዛ ይሄኛውን ኢፌክት እንደ ፕሪሴት ሴቭ ማድረግ ትችላላችሁ። 10 መስራት አይጠበቅባችሁ። እንዴት አድርጋችሁ ሴቭ እንደምታደርጉት ላሳያችሁ። መጀመሪያ ከላይኛው ነው ከቲንት ኢፌክቱ ነው የምትጀምሩት። እሱን ሰሌክት አድርጋችሁ 5ቱንም ኢፌክቶች 6ቱንም ኢፌክቶች ሰሌክት አደርጋላችሁ። ከዛ ራይት ክሊክ ነክታችሁ ሴቭ ፕሪሴት ትላላችሁ። ከዛ እዚህ የፈለጋችሁትን ስም ስጡት። እኔ ግሎ ብዬ ሰጥቼዋለሁ። ከዛ አሁን ላሳያችሁ። ይሄን ጀስት ራይት ክሊክ ነክተን ሪሙቭ አትሪቢዩት ሁሉንም ኢፌክቱን እናውጣ። ከዛ አሁን ይሄ ላይ ግሎን 10 መስራት አይጠበቅባችሁም። ጀስት እዚህ ጋር መታችሁ ግሎ ብላችሁ እቺን ድራግ አድርጋችሁ ድሮፕ ስታደርጉት እንደዚህ አይነት ግሎ ኢፌክት ሰጣችኋል። ከለሩ እንዴት ነው የምትቆጣጠሩት? እዚህ ጋር ገብታችሁ ከለሩን ወደ ፈለጋችሁት ትቀይሩት፣ ግሎ ኢፌክት ይቀየራል ማለት ነው። እንደዚህ አይነት ቲፖች ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።